ይሻሉ። ወጣቱ ሰነፍ አልነበረም። ድካሙ መና ሲቀር፣ ልፋቱ በዜሮ ሲባዛ፣ መማሩ ትርጉም ሲያጣ ደነዘዘ። አንዳንዶች በወጣቱ ቁስል እንጨት ይሰዳሉ፣ መከራው ላይ የሚሳለቃሉ። ብዙ ሁኔታ ሰባብሮት ተስፋ የቆረጠውን ትውልድ ይወቅሱታል፣ ሰነፍና ጨለምተኛ ያደርጉታል። ወጣቱማ ሰነፍ አልነበረም። ዶክተሮች ይፍረዱን፣ ጎበዝ፣ ታታሪ፣ ዲሲፕሊን ያላቸው ተማሪዎች ነበሩ። ታትረው ለተማሩበት ድህነትን ተሸለሙ። ከሰው በላይ ለፍተው ከሰው በታች ሆኑ። ንግድ ለመጀመር የተሯሯጡ ወጣቶች ይፍረዱ። ስርዓቱ ገፋቸው። ግብር፣ ሙስና፣ የተወሳሰቡ ህጎች ጠልፎ ጣሏቸው። ማዳበሪያና ምርጥ ዘር ያጡ የገበሬ ልጆች ይፍረዱ። እንደ ሌባ የሚታዩ ሊስትሮ ሰራተኞች ይፍረዱ። በወርቃማ ዕድሜያቸው ጦር ሜዳ የወረዱት ይፍረዱ። ተስፋ ቆርጠው ገላቸውን የሸጡትም ይፍረዱ። ወጣቱማ ሰነፍ አልነበረም። ኢትዮጵያዊ ወጣት ቦክስ ሜዳ ያለ ተጋጣሚን ይመስላል። ሁለት እጆቹ ታስረው ቦክሰኛ እንዲሆን የተፈረደበት ምስኪን። አንዳንድ ሰዎች ወጣቱ የተሸነፈው ሰነፍ ስለሆነ ይመስላቸዋል። እጁ በሰንሰለት ታስሮ በቦክስ ሜዳ የተሸነፈ ይፈረድበታል። ትውልዳችን ያሳዝናል። ገና በወጣትነታችን የሽማግሌ ኑሮ እየኖርን ነው። ውስጣችን አርጅቷል። ተወልደን ሳንጨርስ ልንሞት ነው። የግላችን ቀዳዳ ሳይሞላ ስለ ህዝባችን የመጨነቅ ግዴታ ውስጥ ገባን። ልጅ መውለድ በሚገባን ዕድሜ ስለ ጦርነት እንጨነቃለን። ለአባታችን ካፖርት፣ ለእናታችን ነጠላ መግዛት አንችልም። ህልማችንን ማን ቀማው? ተስፋችንን ማን በላው? ሀገራችንን ማን ነጠቀን?